አቤት ተረጋጋ እንጂ አንተ እዚህ ውስጥ ምን ነገር አያገባም። እሺ ጭራሽ ዛሬ ደግሞ ልትገላት ነው። ቆይ አንተ ከሉሲ ምንድን ነው የምትፈልገው? ምን አደረኳት? ደግሞ ትንሽ እንኳን አታፍርም? ምን አደረኳት ስትል ይኸውልህ፣ ትሰማኛለህ አቤል? ሉሲን የታገስኳት እስካሁን ድረስ ለአንተ ብዬሽ ነው። ስትታገስ እንደዚህ ከሆነ ባትታገስ ምን ልታደርግ ነው? ኧረ ተረጋጉ። ምን እየሆናችሁ ነው? ይኸውልህ ሉሲ እያደረገች ያለችውን ነገር ከአንድም 2 ጊዜ ነግሬሃለሁ እና ስለነገርከኝ ምን ይሁን እንዴ? አንተ የፈለከውን ነገር ስለምትቀባጥር እህቴን የመምታት መብት ያለ መሰለህ? ቆይ እየቀባጠርክ ስለነገርከኝ ነው ያልከው? አዎ እህቴ ድጋሚ በፍጹም አብረን እንሁን ልትል አትችልም። ይኸውልህ እርግጠኛ ስላልሆንክበት ነገር ከዚህ በላይ ባትወራ ጥሩ ይመስለኛል። አዎ የማወራውን አንተ አትበርጥልኝም። እኔም ጓደኛዬ ነብዬ ዝም አልኩኝ። አንተም በጣም ከልክ በላይ አለፍክ። ባለፈው ልትስማት ሞከርክ፣ ዛሬ ደግሞ እንደገና ልትገላት ሞከርክ። ቆይ አንተ ምን የምትፈልገው? አቤል በቃ ማን የሚመለከት ነገር አለ አይመስለኝም። እኔ እኮ መግባት አልፈልግም፣ ግን ሁኔታችሁ በጣም ስለሚያስጠላ ነው። ስለ ሁኔታችንም ቢሆን በዚህ ልክ የሚመለከት አይመስለኝም። አንተ ልክ ከሆነ ልክ ከሆንኩኝ ተውኛ። ኧረ ማን አረጋጋው እንጂ። ቆይ ለምንድን ነው ችግራችሁን በጸብ ለመፍታት የምትሞክሩት? ጸብ ከሚፈልግ ሰው ጋር በምን ትፋታለህ ታዲያ? በእርግጥ ጆ ሉሲ ያደረገው ነገር በጣም ያናዳል። እኔም እህቴ ላይ እንደዚያ ነገር ቢያጋጥማት ከአንተ የተለየ ነገር አላደርግም እኮ። ጆ እኮ ሰሞኑን ልክ አይደለም፣ ለዛ ይሆናል። ልክ ባይሆንስ እህቴን ደጋግሞ ማጥቃቱ ለኔ ያለው ንቀት ያሳያል። እሱማ ያው ግን በቃ አንተ ፍተው እንዲህ በቀላሉ ማለት ነው እሰራለታለሁ። በቃ አንተ ቤት ገባና ተረጋጋ። እናንተ ዛሬ ምን እንዳየሁ ሉሲ ከእንግዳ ጋር እናንተ ቆይ ከሉሲ ውጭ ወሬ የላችሁም እንዴ? አቤል ተረጋጋ። ይኸውልሽ ከዚህ በኋላ ስለ ሉሲ ምን ነገር ስታወሪ እንዳልሰማ። አቤል እኔ እኮ እንደዚህ ያናደዋል ብዬ አላሰብኩም። ሰሞኑን ያለንበትን ሁኔታ እያወቅሽ እንዴት መጣህ? እንደዚህ አይነት ጥያቄ አትጠይቂኝ። እናንተ እንደምታውቁ ማንም ማወቅ የለበትም። ምን ማድረግ እንዳለብኝ ነገርሽ ነው? አይ እንደዛ አይደለም። የማይመጣው ነክሽ ነው። አይ እንግዲህ አትቀልድ እና ቤት ከመጡ ጥሩ ነገር አይፈጠርም። ቤት ማንም እንደሌለ ስላወቅኩ ነው የመጣሁት። ወፍ እንግዳ እባክህ በቃ ከዚህ መሄድ አለብህ። ተጠቀተ ማለት ወዲህ አንቺ ምንድነው እንደዚህ ያጣደፍሽ? ትልቅ ወሬ ያልሽ ምንድን ነው? እንግዳና ነው ሲተቃቀፉ ያዋቸው እና ይተቃቀፉ ሰላም የተባባሉ ሊሆን ይችላል። ኧረ እንደዛ አይመስለኝም። በምን እርግጠኛ ነሽ? በቃ እንደዛ አይመስለኝም። ብቻ የሆነ ቅያስ ላይ ብቻቸውን ተገናኝተው ሲተቃቀፉ ነበር። የሆነ ነገራቸው አላማረኝም። ስማኝ እንደረሽባቸው ቃል ነው ጭራሽ። አዎ ግን እሱ ስለ ጆነቱ እንድትነግረኝ ያወጣጧት ነው ምናምን አለ። አይ ተጨማሪ ቤት ስራ ከሆነንም እናጣራለን። ምን ያህል እንደምወድሽ ታውቂያለሽ? እንደምትወደኝ የምትነግረኝ በፈለኩ ሰዓት ነው እንዴ? ገላሽ ናፍቆኛል። ምን እየሆንክ ነው? የሰው ቤት እኮ ነው ያለ። ይዘግያል እንጂ ይሄ የእኛ ቤት ነው። ተነሻው። ወዴት ነው የምንሄደው? ወደ ውስጥ እንግባ። አይ አይሆንም። ትዕዛዜን መፈጸም ግዴታ አለብሽ። ምን እያደረጋችሁ? አቤልና ብሌን በሉሲ የተነሳ ተጣሉ። ጆና አቤልም ተደባደቡ። እንግዲያ ከሉሲ ጋር አንድ ላይ ቤት ውስጥ ቁጭ ብሎ ተያዘ። መንገድ ላይም ሉሲንና እንግዲያን ገኒ አግኝታቸው አቤልና ብሌን በተቀመጡበት ዛሬ ያየሁትን ማመን አትችሉም፣ ሉሲን ከእንግዲያ ጋር አየኋት ብትልም እህቴን እንዴት በኔ ፊት ታማውታላችሁ ብሎ አቤል ተቆጥቷል። አቤል ግን በስተመጨረሻም እውነቱን ሁለቱን እጅ ከፍንጅ ይዟቸዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከት ነው ብሌን ባለጀበናዋ ተከታታይ ድራማ በሉሲ የተነሳ ሉሲ የምታደርጋቸው ተግባሮች እዛ ቤት አቤልን ለማጥፋትም ቢሆን ሉሲ የገባችው ነገር ግን የሉሲን ሴራ ማንም ሰው ሊያቀባትና ልትጋለጥ ስላልቻለች አሁንም ጆና አቤል እንድትጣሉ ናቸው። ጆ እውነቱን ተረዳኝ፣ እኔ አንተን ጓደኝነታችንን አክብሬ ነው እንጂ ሉሲን እገላት ነበር እያለ ነበር። እናም እንግዲህ አቤልም በጭራሽ አንተ ራስህ ነህ እንጂ ወደ ድሮ ፍቅር ሀገር ሽቶብህም እያስቸገርካት ያለኸው እሷ በጭራሽ እንደዛ ልታረግ አትችልም። እኔን ወንድሟን ብላ ነው የመጣችው። አንተ ግን የንቄትህ ንቄት ገና ታሟል ብለህ በፊት ለፊቴ እህቴን ከአንድም ሁለቴ ደበደብካት፣ ካልሳምኩሽም እያልክ ታስገድዳታለህ እያለ ሲናገረው በእንግዲያ ፊት ነበር። እናም በጣም ተናዶ ስለነበረ አቤል ዝም በል እንደ ብሎ ጆን ሊያንቀው ማነው አቤልን ጉሮሮውን አንቆት ነበር። በስተመጨረሻ ምታኛ ደብድበኝ እያለ ሲለው ተናዶ ጥሎት ሲሮጥ ቤት ሄዶ ነበር። እቤትም ከደረሰ በኋላ ጆ ስሜታዊና በጣም ተናዶ ስለነበረ ሉሲን አንገቷን አንቆት ባሿን ሊያቋርጠው ሲል ድንገት ቲና ደርሳ ስታየው ተናዶ ጥሏት ወጥቷል። እንግዲህ ሉሲም በእንግዲያ ቀመር መሰረት አቤል ወደ ቤት ሲመጣ አቤልን ጆ እንደደበደባትና ሊገላት እንደነበረ ቲናንም ማሳመና ለራሷም ደግሞ የታመመች መስላ ተኝታ ጠብቀዋለች። አቤል ብሌን ጋር ውሎ ወደ ቤት ሲመለስ እህቱ ተኝታና ቲና ከጎኗ ቁጭ ብላ
ቲና ጆ ደብድቧት እንደነበረ ሊገላት እንደነበረ ስትናገር አዎ ጉሮሮዬን አንቆ ሊገለኝ ነበር ብላ ለአቤል ስትነግረው አቤል ጭራሽ እዚህም ተደርሰናል ብሎ ተናዶ ጆ ያለበት ድረስ ሂዶ ጆን ደብድቦታል። ጆም አቤልን ሊደበድበው ቢልም ያ የሚያምር የነበረው ጓደኝነታቸው ይዞት 3-4 እያቃጣ ትቶታል። እንግዲያም ቢሆን ዘመድ መስሎ እናንተ እንደዚህማ መሆን የለባችሁም ገላጋይ መስሎ ከገላገለ በኋላ አቤልም አንተ የምትቀባጥረው ሁላ ስሰማህ የነበረው ጓደኛዬ ብዬ እንጂ አምኜህ አልነበረም። አንተ በምትቀባጣጥረው ነገር እህቴን በጭራሽ ልጠረጥራት አልችልም እያለው ነበር። ጆም እኔ ቅብጥርጥር ያልከው እኔን ነው። እኔ በጓደኝነት ለጓደኝነታችን ብዬ እስካሁን የተውቋት እንጂ አለዛኒ ሉሲን እገላታለሁ እያለ አሁንም መፎከሩን ተያይዞታል። አቤልም እህቴም እኔም ብላ ብትመጣ ባንተ እንደዚህ መሆኗ በጣም አፍሬያለሁ አላቅህም ማለት ነው እያለ መልሶ ደባደባለሁ ሲል ጆም ሊደበድበው ካለ በኋላ ተናዶ ጥሎት ሄዷል። እንግዲያም ገላጋይ መስሎ አቤልን ከፊቱ ዞር ካረገ በኋላ አንተ ያረከው ነገር ትክክል ነው፣ እኔም ቢሆን ደግሞ በህቴ ላይ ቢመጣብኝ ልክ እንደዚህ እንዳንተው ይሄንን ነው ላረግ የምችለው ብሎት ነበር። አንተ በእኛ መሃል ምንም የሚያገባህ ነገር የለም፣ ምንም ነገር አይመለከትም፣ አርፈህ ተቀመጥ ቢለውም አይ አይደለም እኔማ አይመለከተኝም፣ ነገር ግን እኔም ቢሆን ደግሞ እህቴን እንደዚህ ቢያረግብኝ አንተ ያረከውን ነው ላረግ የምችለው እያለ ወዳጅ መስሎ የበለጠ እንዲጣሉና እንዲራራቁ የተቻለውን ጥረት ሁሉ እንግዲያም እየጣረ ነው። አቤልም ተናዶና እሳት ለብሶ እሳት ጎርሶ ወደ ቤቱ ተመልሷል። ወደ ቤት አቤል ከመመለሱ በፊት ብሌን ስትደርስ ሉሲ ቲናን እየሰደበቻት ነበር። ምንድነው ምን ሆናችሁ ነው ብትልም ቲና አባዬ እኮ አሁን ጆን ተናዶ ካገኘው ቢጣሉስ ቢደባደቡስ የሆነ ነገር ቢሆኑ ስትል አንቺ ምን አባሻ ገባሽ እያለች ስትሰርባት ነበር። ቲናም ልክ ብሌን ስትደርስ አባዬ እኮ ቤት የለም ብላት ነበር። ቤት የሌለው ምንድነው ለምንድነው ብትላትም እቺ ዝም ብላ ነው ምናምን ስትል እንዴ ዝም ብላማ አይደለም ምንድነው የተፈጠረ ችግር አለ እንዴ ስትል ጆ መጥቶ አንቋት እንደነበርና እሱን ስትነግረው ደግሞ አቤልም ጆን ፍለጋ እንደሄደ ስትናገር ብሌን ሉሲን አንቺ የመጣሽበት እዚህ ቤት የመጣሽበት ተልኮሽ ምንድነው? ምን ልታረጊ ነው የመጣሽው? ይሄ ሁሉ ችግር የሚፈጠረው አንቺ ከመጣሽ በኋላ ነው። የላከሽ ሰው ማን ነው? ተልኮሽስ ምንድነው? እያለች ብሌንም ሉሲ ጋር ሲጨቃጨቁ አንቺ ምን አገባሽ? አንቺ ሰንጠልጥለሽ ሰው ላይ አይደለም ወይ ያለሽው? መጣሽብኝ እንጂ አንቺ ዘንድ አልመጣሁብሽም። አንቺ ነሽ እኔ ላይ የመጣሽብኝ እያለች ሉሲም ብሌንን እየተጨቃጨቁ ነበር። ብሌንና ሉሲ ሲጨቃጨቁ ድንገት አቤልም ተናዶም ቢሆን ተመልሷል። አቤል ወደ ቤት ሲመለስ ምንድነው ደግሞ እናንተ ምን ሆናችሁ ነው ሲል ዝም ብላለች። ብሌን ዝም ብላ እስቲ ወደ ውስጥ እናውራ ብላ ወደ መኝታ ቤት ዘው ልትሄድ ስትል ምንድነው ሚስጥር የተለየ ነው እንዴ እያለቻት ነበር። ሁሉንም ነገር መስማት የለብሽም አንቺ ከመጣሽ በኋላ ነው ይሄ ሁሉ ችግር እየተፈጠረ ያለው ብላ ብሌንም ከአቤል ጋር ወደ መኝታ ቤት ገብተው ስለ ሉሲና ስለ ጆ የተፈጠረውን ነገር ለማውራት ብትሞክርም ብሌን አቤል ግን በጭራሽ ሊረዳት አልቻለም። በጆ እሷ ያረገውን ብለሽ እንደዚህ አይነት ይሄን ያህል እርግጠኛ ስትሆኚ ታዲያ ሉሲን ትንሽ እንኳን ማመን ያቃተሽ ለምንድን ነው? ሉሲ እኮ እህቴ ናት። ምንድነው ሉሲን ማመን ያቃተሽ? ሉሲ ምን አርጋሽ ነው እያለ እንደውም አቤል ለብሌንም ቢሆን ጥሩ ምላሽ እየሰጣት አልነበረም። ሉሲ በር ላይ ተለጥፋ የሚሉትን እያዳመጠች ነበር። ብሌንም እኔ ምንም ነገር ደስ እያለኝ አይደለም፣ ጆ በጭራሽ እንደዚህ የሚያረጋ አይደለም፣ አንተ ለምንድን ነው መመልከት ያቃተህ ብትለውም እዚህ ቤት እኮ ብዙ ነገር እየተፈጠረ ነው ስትለው ሁሉም ነገር በጆ ምክንያት እንጂ ሉሲ ምንም አይነት ጥፋት እንዳላጠፋች በድጋሚ ተናግሯል። ሉሲም እንግዲህ ብሌንሽ በቃ ብላ አቤልን ትጣ ክፍሉን ለቃ ስትወጣ ሉሲ በር ላይ ተለጥፋ እያዳመጠች ነበር።
እና ሉሲን በር ላይ ተለጥፋ እያዳመጠች ሳለ በር ላይ ተለጥፈሽ የምንለውን እያዳመጠች ነው ብትላትም ምንም እያዳመጠች እንዳልነበረ ሸምጥጣ ክዳለች። ብሌንም በሉሲ ተናዳ ጥላት ወደ ስራዋ ሄዳለች። ሉሲ ወንድሟ ክፍል ገብታ ወንድሟን በርከት ያለ ገንዘብ እንደምትፈልግ ስትጠይቀው እሱም እንደሚፈልግና አብረው እንደሚፈልጉ ነግሯታል። እንዴ እየቀለድክ ነው እንዴ? የምፈልገው 500 ሺህ ብር ነው ብለዋለች። እሱ ያለውን ገንዘብ ሁሉ ለሕክምና እንዳወጣና ምንም ነገር እንደሌለው ለወደፊቱ አብረው መፈለግ እንደሚችሉ ነግሯት እሱም ጥሏት ከቤት ወጥቷል። ገኒና ጆ ተለያይተዋል እና ጆም ለእንግዲያ ሁሉንም ነገር ነግሮታል። ጓደኛዬም እያመነኝ አይደለም፣ ፍቅረኛዬም ገኒ እያመነችኝ አይደለም ሲል አንተ ተዋቸው፣ መራቅ አለብህ፣ ስትርቀው ያኔ ይገባቸዋል ቢለውም ጆም እንደዛ ማድረግ እንደማይችል አብሮ አደግ ጓደኛውን ማጣት እንደማይፈልግ ደጋግሞ ነግሮታል። ጆ ግን ለራሱ እያመቻቸ ነበር። ሉሲ ለእንግዳ ደውላለች። ጆን ጎዳው እንደብትለውም ምን አሳሰበሽ ስለሱ ብሎ ሲላት እሷማ ማየር ለዛው ብዬ ነው ምናምን ብላ አፏን ዘግታለች። አንቺ ዝም ብለሽ ስሬ የተባልሽውን ስራ ብቻ ስሪ እንጂ ሌላ ምንም ነገር መጠየቅም ሆነ ማዘዝ እንደማትችል ነግሯት ስልኩን ጆሮዋ ላይ ዘግቶባታል። ገኒ ከጆ ጋር ከዚህ በኋላ እንደምትለያይና እንደማትፈልገው እየተናገረች ነው። ቢሆንም ግን ከልቧ ታፈቅረዋለች። ብሌን እጅግ በጣም ደስ እንዳላት ስትነግራት ለገኒ ምን ተገይቶ ብትላትም አቤል አብሯት መጥቶ ስራ ስለዋለ ከቤት ስለወጣ ልክ እንደ ድሮ አብረው ከሆኑ በኋላ ለመጀመሪያ ጊዜ ስራ ቦታዋ እንደመጣ ያም እንዳስደስታት እያወራቻት ነበር። ገኒንም በጭራሽ ስንት ዋጋ የከፈልሽለትን ፍቅር እንዲህ በቀላሉ መተው የለብሽም። ልጅቱ እንደሆነች የሆነ ደስ የማይል ነገር አላት። የሆነ ነገር ይዛ ነው ወደዚህ ቤት የመጣችው እንጂ በሰላም አልመጣችም። እስቲ የሚፈጠረውን ነገር ሁሉ ይው እና ጆ ምናልባት እውነት ሊኖረው ይችላል። ስለዚህ ስንት ዋጋ የከፈልሽበትን ፍቅር በቀላሉ እንዲያትበተኝ ብትላትም ገኒም ለጊዜውም ቢሆን አሻፈረኝ ብላለች። እናም ቤት ውስጥ እየተፈጠረ ያለው ነገር አቤልና ጆን እንዲያጣላቻቸው እና ብሌንና ገኒም እያወሩ ነበር። ጆማ በጭራሽ ይሄንን ሊያረግ አልችልም፣ ይሄንን ማመን አልችልም ስትል ድንገት ጆ ደርሶ ነበር። እና ይሄንን ማመን ካላመንሽ ሌላውንስ ማመን እንዴት ከበደሽ እያለ ቢያናገራትም ገኒ በስርዓት መልስም አልሰጠችውም ነበር። እና ጆም ጥያቄውን አላቆም፣ ለምንድነው ሌላውን ማመን ያቃተሽ? ይሄንን ካላመንሽ እያለ ደጋግሞ ቢጠይቃትም አንድ ሰው እንኳን እንዴት የሚረዳኝ አጣለሁ እያለ እያለ ነው። ገኒም እኔ ምንም ነገር ማለት አልፈልግም፣ የኔና ያንተ ነገር ያለቀለት ጉዳይ ነው፣ ስላንተ ምንም ነገር ቢሆን አይመለከተኝም ብላ ቦታውን ለቃ ሄዳለች። ጆም ቁጭ ብሎ የተፈጠረውን ነገር ሁሉ ለብሌን እየነገራት ነበር። ቤትም እንዲሄድና እንዲያነቃትም ጭምር ሁሉንም ነገር እውነታውን እየነገራት ነበር። እና ብሌን ይሄ ሁሉ ሴራ የሉሲ ነው እያለ እያወሩ ሳለ አቤል ድንገት ደርሷል። አቤል ድንገት ሲደርስ አቤልና ጆ ተኳርፈው ቁጭ ሲሉ እንዴ ምን ማለት ነው? ጆም ተነስቶ ሊወጣ ሲል እንዴ ቁጭ በል ጆ፣ እንዴ ምን ዝም ነው? አውሩ እንጂ ተነጋገሩ እያለች እያወራቻት ነበር። አቤልን ተነጋገሩ ብትለውም አቤልም በጭራሽ የማወራው ነገር የለም ብሏል። ከዚህ በኋላ ግን አንድ ነገር እንድታረግልኝ እፈልጋለሁ። እሱም መተህ የሆነ ያልሆነውን ለሚስቴ እንዳትናገርና ከህቴ እንድትርቅ ይሄን ነው ላስጠነቅቅህ የምፈልገው ብሏል። እንዲህ አቤል ብትልም ብሌንም
ሚስቴ አጠገብ ሁለተኛ እንዳትደርስ፣ ያልሆነ የሆነውንም ነገር ምንም ነገር እንዳትናገር ለሚስቴ ቦታውን ለቀህ ሄድ ተብሎ ጆም ተናዶ ጥሎ ወጥቷል። ብሌንም እሺ በቃ ይቅርታ ብላ ዝም ብላለች። ገኒ እንግዲያንና ሉሲን አንድ ላይ ታቸው ነበር። እንግዲያ ሉሲን አርጌ ያልኩሽን ሁሉ በስተክክል ማድረግ አለብሽ እያላሳለ አቤልን ከገደልሽ በኋላ እኮ እና ሁሉንም ነገር በስሜ ካደረግሽ አብረን እንኖራለን ብለኸኝ ነበር፣ ቪዲዮንም አጠፋልሻለሁ ብለኸኝ ነበር፣ ቃልህን ግን አጥፋል ብትለውም ምንም ያጠፋው ቃል እንደሌለና እሷ ምንም ማድረግ እንዳልቻለች እንጂ ተሳክቶላት ሁሉንም ነገር ካረገች በኋላ አብረው መሆን እንደሚችሉ አሁንም እያወሩ ሳለ ገኒ ድንገት ደርሳ እያየቻቸው ነበር። ገኒ ሲያወሩ ተመልክታ ስለነበረ ስትሮጥ ወደ ብሌን ቦታ ሄደ። ለብሌን ዛሬ ያየሁትን ነገር ማመን አትችሉም፣ ዛሬ ያየሁት ነገር ማመን አትችሉም እያለች እያወራች ሳለ እንዴ ምን አየሽ ምናምን ብላ ብሌን ሰፍ ብላ ስትጠይቃት እንግዲያንና ሉሲን አንድ ላይ አገኘኋቸው ስትል አቤል እንዴት እህቴን እንደዚህ ትላላችሁ? ስለ እህቴ እንደዛ አትበሉ፣ ቢያንስ ፊቴ እንኳን ለምን አታፍሩም? ስለ እህቴ መጥፎነት የምታወሩት የኔ እህት አታደርግም ብሎ ክንዱን ገትሮ መከራከር ጀምሯል። ገኒም እሺ በቃ ይቅርታ፣ እኔ እንደዚህ እንደሚያስቆጣው አላወኩም ነበር ብላ ዝም ብላለች። አቤልም ከዛ ስራ ቦታ ተነስቶ ወደ ቤት መጥቷል። ገኒ እንዲህ የሚያስከፋው ስላልመሰለኝ ነው ይቅርታ በቃ ብላ ነገሩን ቀለል አድርጋ አልፋለች። አቤልም ተቆጥቶ ወደ ቤት ተመልሶ ሲመጣ እንግዲያ ሉሲ ጋር እስከ ዛሬ ድረስ ናፍቀሽኛል፣ ዛሬ አብረን ጊዜ ማሳለፍ አለብን ብሎ ቤት ድረስ ተከት ብሎ ሄዷል። በቤት ያንተ መምጣትና እኮ እኔ እናንተ አንድ ላይ መታየታችን ጥሩ አይደለም ብትለውም ሉሲ ይሄን ለኔ ምንም ነገር ላንቺ ልታስተምርኛችሁ የማረገውን ነገር ጠንቅቄ ያውቃለሁ፣ ምንም ነገር ለኔ ማለታችሁ እያላት ነበር። ሉሲም አንድ ላይ ከታየን ላንተም ለኔም ጥሩ አይመጣም እባክህ እያለችው ነበር። እሱ ግን ናፍቀሽኛል፣ ገላሽ ናፍቆኛል፣ አብረን ጊዜ ማሳለፍ አለብን ተነሽ እያላት እየጎተታት ሳለ ድንገት እንግዲህ አፍላፍ ገጥመው አቤል እዛ ቤት ደርሷል። አቤል ምን እየተፈጠረና ምን እያረጉ እንደሆነ እየጠየቃቸው ቆሟል። እነሱም ተፋጠው ደንግጠው ቀርተዋል። አቤል ከዚህ ሁሉ ሁኔታ አንድም እውነታ እንኳን እንዴት መረዳት ያቅተዋል? የአቤልስ መደነዝ በስቷል። ከሚወደውና ስንት ከሚንሰፈሰፍለት አብሮ አድግ ጓደኛው ጋር አጣልተው አሁንም እህት የትክክል ናት እያለ ያምናል። አሁንስ ይሄን ሁሉ ነገር ካየ በኋላ አምኖ ይቀበል ይሆን ወይስ መጠራጠር ይጀምራል?